ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይ መጥቶ የሚያበረታው መልአክ የሚያደርጉትን አያውቁምና አባቱ ይቅር በላቸው። እሱ ሌሎችን አዳነ፣ እስቲ አሁን ራሱን ያድን። አንተ ክርስቶስ ከሆንክ እስቲ ራስህን አድን። እስቲ ከመስቀሉ ውረድ። እስቲ ከታምራቶች አንዱን አሳየን። ዛሬም ሕያው ነው። ያገኘውን ድልን ሊያወርሰን ይፈልጋል። ኢየሱስ እንዲህ ይላል፣ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ጌታችን ኢየሱስ ከሙታን ከተነሳ 2000 ዓመታት ገደማ ሆኗል። ዛሬም ሕያው ሆኖ ከልብ ለሚያምኑበት ሁሉ አዲስ ሕይወትን ይሰጣል። በምድራችን ላይ የተደነቁ ታላላቅ ሰዎች ወደ አፈር ተመልሰዋል። ገዢዎች፣ ምሁራን፣ ሊቃውንት፣ ፈላስፎችና የሃይማኖት መሪዎች ሁሉ በመቃብር ተዘግተውባቸዋል። ኢየሱስ ግን ዛሬም ሕያው ነው። እርሱ በምድር ላይ ከኖሩ ሰዎች ሁሉ ፍጹም ልዩ ነው። ልደቱም አስገራሚ ነው። መጽሐፍ ቅዱስ ከቅድስት ድንግል ማርያም መወለዱንም ይነግረናል። ሕይወቱ የተለየ ነው። ምንም ኃጢአት አላደረገም። ተአምራቱም መለኮታዊ ኃይሉንና መልእክቱን ያንጸባርቃል። መቼም ቢሆን አንዳችም ስህተት አልተገኘበትም። መልእክቱ የነጠረና ኃይለኛ ነው። የእግዚአብሔርን ፍቅር ይገልጻል። ኃጢአተኛውንም ይቅር ይላል። ይቅርታውን ሊቀበሉ ለወደዱና ሕይወታቸውን ለሚያስረክቡት አዲስ ሕይወትን ይሰጣል። መልእክቱን ከልብ የሚቀበሉ ሁሉ ከእግዚአብሔር ጋር መልካም ኅብረት፣ ታላቅን ተስፋ፣ ለሕይወታቸውም ዋስትናን ያገኛሉ። የመስቀል ሞቱ እጅግ የተለየ ትርጉም አለው። የሰማይና የምድር ፈጣሪ እግዚአብሔር አብ የሰውን ሁሉ የኃጢአት ዕዳ በሞቱ እንዲከፍል ይህን አንድያ ልጁን ወደዚህ ዓለም ላከው። በመስቀል ላይ በሁላችን ምትክ ተሰቀለ። ትንሣኤው የጨለማንና የኃጢአትን ኃይል የገፈፈ ነው። በተቀበረ በሦስተኛው ቀን በዓለም ታሪክ ውስጥ ተሰምቶ የማይታወቅ ድንቅ ተፈጸመ። ጌታችን ኢየሱስ ሞትን ድል ነሣ። ልደቱ፣ ሕይወቱ፣ ሞቱና ትንሣኤው እሱ ከልብ የሚያምኑትን ሁሉ ከኃጢአት እስራትና ኩነኔ የሚፈታ መድኃኒት መሆኑን ያረጋግጣሉ። ጽድቃችንም በእርሱ ብቻ ተፈጽሟል። ጌታችን ኢየሱስ አሁንም ሕያው ነው። የእያንዳንዳችንን የልብ በር እያንኳኳ ነው። በደላችንንም ይቅር ይላል። ከኃጢአት ኃይል ተፈተን እንድንኖር የሚያስችለንንም ጸጋ ያጎናጽፈናል። የፍቅር ቃሉን እናድምጥ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። መጽሐፍ ቅዱስ እንዲህ ብሏል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሎአቸዋል። እንደገናም እንዲህ ይላል፣ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። ጌታችን በመስቀል ላይ በመሞቱ የኃጢአታችንን ዕዳ ከፍሎልናል። በዚህን ሰዓት እርሱ የእያንዳንዳችንን የልብ በር እያንኳኳ፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ። ፍቅሩንና ምሕረቱን እንዲሁም የዘላለምን ሕይወት ለመቀበል
የልባችንን በር ከፍተን ለኃጢአታችን የሞተውን አዳኝ ልናመን ይገባል። ኢየሱስን ለማመን ከፈለግን የሚከተለውን የእምነት ጸሎት አብረን እንጸልይ። ክርስቶስም ወደ ሕይወታችን ይመጣል። ጌታ ኢየሱስ ሆይ ታስፈልገኛለህ። ለኃጢአቴ ስትል በመስቀል ላይ በመሞትህ አመሰግንሃለሁ። የልቤን በር ከፍቼ አዳኜና ጌታዬ አድርጌ እቀበልሃለሁ። ሕይወቴን ተረከብ። ዕለት በዕለትም ፈቃድህን ለመፈጸም ኃይልህን ስጠኝ። አሜን። ይህንን ጸሎት ለመጸለይ ፈቃደኞች ከሆንን ባለንበት ሆነን አሁን ከእኔ በኋላ አብረን መጸለይ እንችላለን። ጌታ ኢየሱስ ሆይ ታስፈልገኛለህ። ለኃጢአቴ ስትል በመስቀል ላይ በመሞትህ አመሰግንሃለሁ። የልቤን በር ከፍቼ አዳኜና ጌታዬ አድርጌ እቀበልሃለሁ። ሕይወቴን ተረከብ። ዕለት በዕለትም ፈቃድህን ለመፈጸም ኃይልህን ስጠኝ። አሜን። አሁን ይህንን ጸሎት በእምነት በመጸለይ ኢየሱስ ክርስቶስ ወደ ሕይወታችን እንዲመጣ ስለጠየቅነው እርሱም እንደተናገረው በቃሉ መሠረት ወደ ሕይወታችን መምጣቱን እርግጠኛ እንሁን። ኃጢአታችን ይቅር እንደተባለ የእግዚአብሔር ልጅ እንደሆንንና የዘላለምንም ሕይወት እንደተቀበልን አንጠራጠረው። በመንፈሳዊ ሕይወታችንም ለማደግ ከእግዚአብሔር ጋር ለመገናኘት በየቀኑ የጸሎት ጊዜ ይኑረን። የእግዚአብሔርን ማንነትና ፈቃድ ለማወቅ በየቀኑ መጽሐፍ ቅዱስን እናንብብ። ከምዕመናን ጋር ኅብረት በማድረግም እናምልክ። በመጨረሻም አስደናቂ የሆነውን የተስፋ ቃሉን ዘወትር በልባችን እንጠብቅ። አልለቅህም፣ ከቶም አልተውህም። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ።